ሰላም እንዴት ናችሁ? እንግዲህ ዛሬ ዲስከስ የምናደርገው ስለ ስቴጅ ኦፍ ኤችአይቪ ነው። ኤችአይቪ እንግዲህ የተለያየ ስቴጆች አሉት። እነዚህ ስቴጆች በተቀያየሩ ቁጥር የራሳቸው የሆነ ምልክቶች አላቸው። እንግዲህ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ኤችአይቪ እንግዲህ ወደ ሰውነታችን ውስጥ ከገባ በኋላ እንግዲህ የመጀመሪያው ስራው ምንድነው? መራባት ነው። ይሄ እንለዋለን ሴሮ ኮንቨርሽን እንለዋለን። ኤችአይቪ ወደ ሰውነታችን ውስጥ ከገባ በኋላ በከፍተኛ ደረጃ ነው የሚራባው። እንግዲህ የመጀመሪያው ሳምንት ውስጥ እንግዲህ በከፍተኛ ደረጃ ይራባል። ቫይረሱ በከፍተኛ ደረጃ በሚራባበት ጊዜ እንግዲህ የተለያዩ ምልክቶችን እናያለን ማለት ነው። ይሄ የምንለዋለን አኪዩት ኤችአይቪ ኢንፌክሽን እንለዋለን ማለት ነው። ኤችአይቪ 3 ስቴጆች አሉት። እያንዳንዱ ስቴጅ እንግዲህ የየራሱ የሆነ ምልክት አለው። እንግዲህ የመጀመሪያው ስቴጅ ላይ የሚታዩ ምልክቶች ምንድን ናቸው? አንደኛ ፌቨር ሊኖር ይችላል ወይንም ትኩሳት ሊኖር ይችላል። ሌላኛው ደግሞ ሄዴክ ወይንም ራስ ምታት፣ መስል ኤኪንግ፣ ጆይንት ፔን፣ ረሽ፣ አብዛኛውን ጊዜ ሰውነታችን ላይ ሽፍታ ሊኖር ይችላል። ሌላኛው ደግሞ ምልክት ምንድን ነው? ሶር ትሮት ሊኖር ይችላል። ይሄ ጉሮሯችን አካባቢ የመቁሰል ነገር ሊኖር ይችላል። ፔንፉል ማውዝ ኤንድ ሶር ማለት ነው። አፋችን አካባቢ እና ጉሮሯችን አካባቢ ላይ ምን ሊኖር ይችላል? ህመም ሊኖር ይችላል። ሌላኛው ደግሞ ስወለን ኦፍ ሊምፍ ኖዶች አሉ። እንግዲህ በግራና በቀኝ አካባቢ የሚገኙ በአንገታችን ላይ የሚገኙ ሊምፍ ኖዶች አሉ። እንግዲህ እነዛ ሊቆጡና ሊያብጡ ይችላሉ። እነዚህ ሊምፍ ኖዶች እንግዲህ አብዛኛውን ጊዜ የሚገኙት በአንገታችን ላይ ነው። ሌላኛው ስቴጅ 1 ላይ የምናየው የኤችአይቪ ምልክት ምንድነው? ዲሃሪያ ወይንም ተቅማጥ እና ዌት ሎስ ሊኖር ይችላል ማለት ነው። የክብደት መቀነስ ሊኖር ይችላል ማለት ነው። እንግዲህ ይሄ ስቴጅ 1 ላይ የሚገኙ የኤችአይቪ ምልክቶች ናቸው ማለት ነው። ሌላኛው ደግሞ እዛው ስቴጅ 1 ላይ ሆኖ እንግዲህ ልክ ኤችአይቪው በከፍተኛ ደረጃ ከተራባ በኋላ ምንም አይነት ምልክት አናይም። ቅድም ስቴጅ 1 ላይ ያየናቸው ምልክቶች ጠቅላላ ምን ይሆናሉ? አሲምፕቶማቲክ ወይንም ምንም አይነት ምልክት አናይም። እንግዲህ ሞስት ፒፕል ፊል ፋይን ማለት ነው። የዳንን ይመስለናል። አሲምፕቶማቲክ ወይንም ይሄ ምልክት አልባው ስቴጅ ምንድነው? ለተወሰነ ዓመታት ሊቆይ ይችላል ማለት። ይሄ ማለት ምን ማለት ነው? እንግዲህ ቫይረሱ ሪፕሊኬሽኑን አቆመ ወይንም መራባቱን አቆመ ማለት አይደለም። ይሄ ምልክት ባይኖርም ምንድነው የኤችአይቪ መራባቱን ይቀጥላል ማለት ነው። ስቴጅ 2 ምልክቶቹ ምንድናቸው? እንግዲህ የመጀመሪያ ወይንም ክሊኒካል ላተንሲ እንለዋለን ይሄኛውን ስቴጅ። እንግዲህ ይሄ በጣም ፐርሲስታንት የሆነ ፋቲግ ሊኖር ይችላል ማለት ነው። ይሄ ምንድነው? በጣም ከፍተኛ የሆነ የድካም ስሜት ይኖራል እዚህ ስቴጅ 2 ላይ። ሌላኛው ደግሞ ስዌለን ኦፍ ሊምፍ ኖዶች ይኖራሉ። አብዛኛውን ጊዜ ኤችአይቪ ሊምፋዲኖፓቲ ይኖራል ማለት ነው። እዚህ ላይ አብዛኛውን ጊዜ እነዚህ ሊምፍ ኖዶች ያብጣሉ። ሌላኛው ደግሞ እዚህ ስቴጅ 2 ላይ ምንድነው? ክሮኒክ የሆነ ዲሃሪያ አለ። እንግዲህ ለወራት የሚዘልቅ የተቅማጥ ሊኖር ይችላል እዚህ ስቴጅ 2 ላይ ከደረሰ በኋላ ማለት የሚባል አለ። እንግዲህ አፋችን አካባቢ ላይ ይሄ ነጭ የሆነ ነገር ሊኖር ይችላል። ሬድ። ሌላኛው ምንድነው? ይሄ ሴቦሮኒክ ደርማታይተስ የሚባል ከፈንገስ ጋር የተያያዙ ነገሮች እነዚህ ስቴጅ 2 ላይ ይኖራሉ ማለት ነው። እዚህ ስቴጅ 2 ላይ እንግዲህ ዋይት የሆነ ሊዥን ሊኖር ይችላል። ኦን ዘ ታንግ ወይንም ቺክ አካባቢ ላይ ወይንም ኦራል ትራሽ ሊኖር ይችላል። በአፋችን ላይ እንግዲህ ነጭ የሆነ በፈንገስም የሚመጣ ኦራል ትራሾች ሊኖሩ ይችላሉ ማለት ነው። ሌላኛው እዚህ ስቴጅ 2 ላይ የሚገኘው ምልክት ምንድነው? ሪከረንት ሪስፓራቶሪ ኢንፌክሽን፣ በጣም ተደጋጋሚ የሆነ ከሳምባ ጋር የተያያዙ ኢንፌክሽኖች ሊኖሩ ይችላሉ። አብዛኛውን ጊዜ ባክቴሪያል ኒሞኒያ ሊኖር ይችላል። ሪከረንት ማውዝ ሶር ይኖራል ማለት ነው። ኤችአይቪን እንግዲህ በሰዓቱ በወቅቱ መድኃኒቱን የማንወስድ ከሆነና ወይንም ተመርምረን መድኃኒቱን የማንጀምር ከሆነ እነዚህን ስቴጆች ሪቨርስ ማድረግ ወይንም ባክ ማድረግ ስለማንችል አንዳንድ ምልክቶችን ስናይ በአቅራቢያ የሚገኝ ወደ ጤና ተቋም በመሄድ ምርመራ ማድረግና ፖዚቲቭም ከሆነ መድኃኒት መጀመርም ይኖርብናል። ኔጌቲቭ ከሆነ ደግሞ ሌሎች የሕክምና አማራጮችን መጠቀም እንችላለን ማለት ነው። ምክንያቱም ይሄ ቫይረስ እየተራባ በመጣ ቁጥር በከፍተኛ ሁኔታ ኢሚዩን ሲስተማችንን ስለሚያዳክም
ለተለያዩ በሽታዎች ሊያጋልጥን ይችላል። የመጨረሻው ስቴጅ ምንድነው? የኤችአይቪ ኤድስ የሚባል አለ። እንግዲህ አኪዩር ኢሚዩኖ ዴፊሽንሲ ሲንድሮም የሚባል አለ። እንግዲህ ይሄ ስቴጅ 3 ላይ የሚገኘው ወይንም የመጨረሻው ደረጃ ላይ የሚገኘው የኤችአይቪ ምልክት ምንድነው? በጣም ራፒድ የሆነ ዌት ሎስ ይኖራል ማለት ነው። በፍጥነት የክብደት መቀነስ ሊኖር ይችላል። ሌላኛው ደግሞ ሪከረንት ፌቨር እና በጣም ተደጋጋሚ የሆነ ትኩሳት ሊኖር ይችላል። ማታ ማታ ማላብ ሊያስከትል ይችላል ማለት ነው። ሌላኛው ምልክት ምንድነው? ኤክስትሪም የሆነ ወይንም አንኤክስፕሌንድ የሆነ ታየርድነስ ይኖራል። ከመጠን ያለፈ ድካም ይኖራል። ሌላኛው ደግሞ ፕሮሎንግድ የሆነ ስዌሊንግ ኦፍ ሊምፍ ግላንዶች በጣም ለረጅም ጊዜ የሚያብጡ ሊምፍ ግላንዶች ይኖራሉ ማለት ነው። አብዛኛውን ጊዜ ይሄ አርምፒት፣ ግሮይን የሚባሉ ኔክ አካባቢ ላይ ይኖራል። ሌላኛው ደግሞ ዲሃሪያ ዛት ላስት ፎር ሞርዛን ከሳምንት ያለፈ እስከ ወር ድረስ የሚጠጋ ተቅማጥ ሊኖር ይችላል ማለት ነው። ሌላኛው ስቴጅ 3 ላይ የሚኖረው ወይንም የመጨረሻው ደረጃ ላይ የሚኖረው የኤችአይቪ ምልክት ምንድነው? አብዛኛውን ጊዜ በአፋችን አካባቢ በአነስ እና በጀኒታል አካባቢ ላይ መቁሰል ሊኖር ይችላል። ሌላኛው ደግሞ የሳምባ ምች ሊኖር ይችላል ማለት ነው። የኤችአይቪ መድኃኒት እንግዲህ ኤርሊ ማንጀምር ከሆነ በጣም ከፍተኛ የሆነ ሪቨርስ ማድረግ የማንችለው ዳሜጅ ይኖራል። እንግዲህ ይሄም እንግዲህ ኢሚዩን ሲስተማችንን በከፍተኛ ደረጃ ስለሚያዳክመው ለተለያየ በሽታ ሊያጋልጠን ይችላል። ወይንም እነዚህ ኦፖርቹኒስቲክ ኢንፌክሽን ለሚባሉት በፊት እንግዲህ እኛ ላይ ምንም አይነት የበሽታ ማምጣት የማይችሉ እነዚህ በቫይረስ፣ በባክቴሪያ፣ በፓራሳይት የሚመጡ ኦፖርቹኒስቲክ ኢንፌክሽኖች እነዚህ ራሳቸውን ችለው በሽታን ካውዝ ሊያደርጉብን ይችላሉ። ስለዚህ በኤርሊ መመርመር ይኖርብናል። ፖዚቲቭም ከሆንን ኤርሊ መድኃኒቱን መጀመር ይኖርብናል ማለት ነው።